በአፍ መፍቻ ቋንቋ ተዘዋውሮ መስራት አስቸጋሪ በመሆኑ የወፍ ቋንቋ የሥራ ቋንቋ ሊሆን ነው። የወፍ ቋንቋ እንደ ሌሎች ቋንቋዎች ፊደል ተቀርጾለት ወደ ሥራ ቢገባ በማንነት ላይ የሚደርስ ጥቃት ወፍ ፕሮፌሰር እንደምን አመሹ? ይሰማል? ፕሮፌሰር መጣችሁ? ሀሳብ እየለቀምኩ። ሰላም ኖት? እንዴት ኖት? ሰላም ነው? ሰላም ነኝ እንደ ነጭ እርግብ። ጥሩ። የመጀመሪያ ጥያቄ የሚሆነው ምንድነው? የወፍ ቋንቋ የሚባል ነገር አለ ወይ? አለ። የወፍ ቋንቋስ ምንድነው? አለ። የወፍ ቋንቋ ይሄ ሰዎች እንደሚያላግጡበት አይነት አይደለም። የወፍ ቋንቋ ይሄ ምግልግልል ዝልብግልል ምናምን አይነት ተራ ቋንቋ አይደለም። የወፍ ቋንቋ የራሱ የሆነ ቋቋቅ አለው። ማንም የተነሳ ቋቋቅ ቢል በስማችን ኩክ ነው። ለብዙ ዓመታት ይሄ ቋንቋ ወደፊት እንዳይራመድ ብዙ አይነት ሲላዎች ነበሩበት። የመጀመሪያው ስራችን የነበረው እነዚህን ሲላዎች ለይቶ አንድ ባንድ ቋቋቅ በማድረግ የልየታ ስራ የሰራ ነው። እርምጃችን ጥሩ ነው። ጥሩ እየጫርን ነው። ጥሩ። አሁን ግን የሰማሁት ቋንቋ የወፍ ቋንቋ አይመስለኝም። የሰማሁት የዶሮ ቋንቋ ነው። እኔ ደግሞ እየጠየቅኩት ያለሁት ስለ ወፍ ቋንቋ ነው። አሁን እየሰማሁት ያለሁት የዶሮ ቋንቋ መሰለኝ። ልክ ነኝ? እና ዶሮ ምን አውሬ ነች? ዶሮም እኮ ወፍ ነች። ዶሮም እኮ ምንም ስለማትበር ነው፣ ስለማትንቀሸቀሽ ነው፣ እዩኝ ወጣ ወጣ ስለማትል ነው። ወፎች አየሩን በመያዛቸው ምክንያት ቋንቋው የራሳቸው የሆነ፣ ዶሮች አንገታቸውን ደፍተው ኖረዋል። የራሳቸው ነው ቋንቋው። የዶሮን ቋንቋን ደግሞ የወፍ ለማድረግ ማሰብ መሞከር አይሳካም። ወፍ የለም እኮ እያልኩ ነው። ወፍ አየር በመያዙ ዶሮዎች ፈዘዙ ምንለው እኛ ይሄን ነው፣ ፍልስፍናው ይሄ ነው። ሲጀመር ወፍ ምን የትኛው ቋንቋ ነው ይሄ? ምን ጠዋት መተው 11 ሰዓት ሌሊት ፂው 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 የሚሉት እሱ ቋንቋ ሊሆን አይችልም። ይሄ ከዛ እሷን ተናግረው በቃ ሌሊት ሲበሩ እስከ ጠዋት ሲበሩ የተሰጣ ሽሮ ሲለቅሙ ነው የሚውሉት። የትኛው ቋንቋቸው ነው? ዶሮን ተመልከት እስቲ። ዶሮ ከጠዋቱ 12 ሰዓት ጀምሮ የሰውን ልጅ በቋንቋ አንቅታ እየዞረች እየተሽከረከረች እየሰማች ሲሏት እሺ እያለች ተመልከት። ይሄንን ሁሉ እያደረገች ሪስፔክት አልሰጠናት። ሪስፔክት ያስፈልጋል። ሪስፔክት በየቀኑ ለምትቀሰቅሰን ዶሮ ነው የምልህ። ሪስፔክት በየቀኑ እንቁላሏን እየጣለች እኛን ለምትመግብ ዶሮ። ሪስፔክት በየምሽቱ መሽቷል ብላ መረጃ ለምትሰጠን ዶሮ ሪስፔክት ያስፈልጋል። የትኛውን ወፍ የትኛውን እንቁላል ስትሰጠን ነው? የትኛውን? እና ምልል ነው ዶሮም ወፍ ነች። የወፍ ቋንቋ ይባላልም። የወፍ ቋንቋ የዶሮ ቋንቋ ነው ልል ነው። ምን ነበረ ጥያቄው? አይ ይሄ የወፍ ቋንቋ ይሄ የዶሮ ቋንቋ ለማለት ነው። እንዴት መልመድ እንችላለን ለማለት ነው። በመጀመሪያ ቋንቋውን ለመልመድ የሚያስፈልገው ቆሎ ነው። ቆሎ አለ አጠገብህ? የለም። ስንዴ? የለም። ያው ገብስስ? የለም። ያው አሹቅ ታውቃለህ? አላውቅም። ሰነፍ? አላውቅም። ሰነፍ ነህ ነው የምልህ። አንተ ሰነፍ ነህ። ሰነፍ ጋዜጠኛ። ምን አደረኩ? እንዴት እነዚህን የዶሮ የምናማልልባቸው ግብአቶችን ትተህ ቋንቋውን ለመልመድ ታስባል? ዝም ብለህ ዶሮን እኮ አሁን ነይ ቁልቁል በማለት እኮ ማማለል አይቻልም። ካለመለልካት አትበላትም። ካልበላሃት ደግሞ ቋንቋው ሊዋሃድህ አይችልም ነው ፖይንቱ። አየህ፣ ሲጀመር ሰውና ዶሮ አንድ ነው። እንዴት? አንበርም፣ እናሽካካለን፣ ሁለታችንም ጭር ይልብናል። አየህ፣ ስለዚህ በዶሮና በሰው መካከል ያለውን ኢንቲሜሲ ስንፈጥረው ነው ቋንቋው ሊዋሃደን የሚችለው እንጂ ዝም ብሎ የሚመጣ ነገር